ሴቷ ቻት ላይ ነው ያለችው ወንዱ ደግሞ ጫት ላይ ነው ያለው ምን ማለት ነው ሴቷ ባል ገብቷል ሞባይል ላይ ነው ያለችው ረጅም ሰዓት አሁን ብዙን ጊዜ የሚመጣብን ከስ ገባ ሞባይል ላይ ነው ረጅም ሰዓት ማየት ይላል እሱም ደግሞ እሷ ረጅም ላይ ከሆነች ደግሞ ጫቱን ይዤ ይገባል አብዛኛው ቤታችን አሁን እየፈረሰ ያለው ሚዲያውን በደንብ እያንጫጫው እየተናገረ ነው ብዬ አልጠብቅም እኔ ብዙ ሚዲያ ገና አላወራው ሚንበር ቴሌቪዥንን ጨምሮ ነው እኔ ይሄ በጣም ትዳር ያፈረሰው የሆኑ ሰዎች ማሜ ዝም ብላ አናግራቸው ባልና ሚስት መጣ ባሌ እንደዚህ ችግር አለበት እና ምን ብለ መጀመሪያ ምን መጠይቅ አለበት መሰል ይቀማል አይቀምበላት ይቀማል አለ በቃ እሱ ልነግር ነው የመጣችው ከቶ ረጅም ሰዓት ከዛ ጋር ነው የሚያሳልፈው እህቴ ተረስታለች አላህ ሰጧቸውም ከሆነ ደግሞ ልጁም ተረስተዋል አሁን ትልቁን ቤታችንን እያፈረሰብን ያለው ጫትና ቻት ነው አላህ ባል የሚባል ሰጧት አጠገቧ ረጅም ሰዓት በባባሉ አጠገብ መታወራ ከሆነች የትዳር ማዕና ገና አልገባትም በቃ መወርወር አለባት እኮ እኔ ስገባ መወርወር አለባት ብትችልማ እሱ ከመምጣቱ በፊት መወርወር አለባት ይሄን አክል የሚጠቅማትን የሆነ ሰዓት አድርጋ ትማለት አለባት እኮ ረጅም ሰዓት ባሎቻቸውን የማያገኙ ወቶች አንድ ጁዝ ቁርአን ቢቀሩ 30 ደቂቃ ነው እኮ ከፍ ይያሉ እንጂ ዝቅ ይያሉ አይመጡም ማንነታቸው እየጨመረ ነው የሚመጣው ባል ሲመጣ ደግሞ አሁን እየቀራህ ከመጠበቅ እሱ መጣ ደግሞ ብለ ከሁሉም ነገር ትርቃለ ሱና ሰላት እንኳን እኮ እሱ ከፈለገ እኮ ሱናውን ተተዋላ ሐቁን ለመጠበቅና ወንድሞቻችን ጋር በጣም እየተፈጠረ ያለው ቤታችን በጣም እየተረበሸ ያለው እንደ ጫት ሊነገርበት ጫት ብቻ በሚራሱ ማውራት አለበት አላህ ብሎ መቼም በጣም ልንነጋገራቸው ይገባል ድሮ ድንገት ሳናቀው ከራማ አለው ተብሎ ለዱዓ ነው ተብሎ ሐጃ ያወጣል ተብሎ ምንም ያወጣው የለም ጥርስ እንጂ ያወጣው ሐጃ የለም ብዙ ቤተሰቦቻችን እንግዲህ ጥርሳቸው ወጥቶ አርቲፊሻል ነው እንዳለ ያደረጉት ከፊሎቹ ደግሞ በሙቀጫውንም እየተመታላቸው በማንኪያ እየበሉት ያሉት እንዳስክሬም ከዚህ የበለጠ አሳዛኝ ነገር የለም ወላሂ ያስተጣል ተማም ያስተጣል በጣም በርካታ ስንክሳሮች አሉ ጋብቻን የሚያፈርሱ አንደኛው መልክ ነው ለማንሳት እየሞከርን ያለነው አይደለ መወርወር አለባት ከዛ ደግሞ መወርወር አለባት ማለት ፈልገህ ነው እንደዛ ነው ሐሳበ ተማም ባል ሲመጣ ሁሉም ትኩረቷ ወደ ባል መዞር አለበት እሱም በተመሳሳይ ቤት ሲገባ ልጆቹ ጋር ባለቤቱ ጋር ጊዜ ማሳለፍ አለባቸው ነው ያስታዝ አብዱል ገፋር ከዚህ ቀደም እንዳነሳው የሆላንዶች አባባል ይመስለኛል ቤት ስትመጣ የውጭ አካባቢ የነበረህን የቀኑ ለሆን ልክ ጫማህን አውልቀህ እንደምትገባው ከጫማህ ጋር አውልቀው ግባና እንደ ልጅ ሁን ይላል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ቤታቸው ውስጥ እንደ ልጅ ነበሩ ይባላል አይደል ያን የሚያህሉት እንግዲህ ባለ ግርማ ዑመር ልጆቻቸው እንደ ልብ የሚሄዱባቸው እንደውም አንድ ቃዲ ተዛሉኝ የ18 ዓመት ልጅ አግብተው እርሶ ቃዲ ነው ፍርድ ቤት ያስፈራሉ ግዙፍነቱ ካባውን ሲለብሱ ምናምን አይ እሷ በራፍ ጋር ስደርስ ሙሉ ካባውን አውልቄው ነው መገባው ባምሮ አውልቄ ገብቼ እኔም የ18 ዓመት ሆኜ ነው መቀርቦ እንጂ አንቺ ምልክ ሆነ ያው የዳኝነት ትእዛዝ ነው የሚሆነውና እንደዛ ካልሆንክ አትኖርበት የሚገርም ነው ታቱም እዚች ጋር ከመሐመድ ጋር እንደማወራ አይነት ሲሪየስ ቤት ላትሆን ትችላለህ ልክ ነው خيركم لأهل የተባለው እኮ ይሄ ነው ምክንያቱም እኔ መሐመድ አልመርጣችሁ አለ ቤተሰቡ ጥሩ የሆነ ሰው ነው ማለት መስክሩ እሷ ናት አብራህ ለረጅም ዓመት ልብስ ያላት አላህ ያንተ ልብስ ናት እሷም አንተም የሷ ልብስ ነው ያለ እሷን የምትመሰክረልህ ያውኛ ዋናው መማማር ያለብን ምንድነው እዚህ ማሚዬ ብዬ እንደማወራ ኑሩዬ ብለ እንደምታወራኝ ይሄ ቃላታችን ቤት ይግባ ያለው ዘይ ቀልድ ነው አጂብ መሐመድ ፊት መላእክት የመሰልኩኝ ቤተሰቦቼ ጋር ስገባ የሚፈሩኝ ከሆነ ገና ነው በጣም ገና ነው እኔ ስገባ ልጅ ፊታቸው የሚጨማደር ከሆነ ልጆቼ ገና ነው አባትነት የሚደነግጡ ከሆነ የሚፈሩ ስለዚህ እኛ የሚጠበቅብን ረህመተኛ ነብይ ነው ከያለና እንኳን በትዳሩን ተወርቶላቸው ያልቀም ሰላት ያሰገዱ የጻል ልጅ ድምጽ ከሰሙኮ ሱራውን አሳንሰው እኮ ቶሎ ያቋርጡ ነበርአለን ቶሎ ያሰላምቱ ነበርና ለልጆች ደግሞ እንዴት በቃ خيركم لأهلي ማለት እኮ ሲበሉ ካለ መጨነቅ የለባቸውም ጥሩ አብላቸው ጥሩ አልበሳቸው እኔ መሐመድን ሸራተን የጋበስኩ ልጆቼ ነጭ ሽሮ የሚበሉ ከሆነ በጣም ስህተት ነው ያቱን ትልቁ አማናዎቼ ናቸው እነዚህ አንተ ማብላት ወንጀል አይደለም እኔ ማብላት ወንጀል አይደለም ግን አማና ናቸው ማብላት ቀድሜ ይሰጣል ያቱን የሚመሰክሩሉ መጀመሪያ የውመል ቂያማ ቤተሰቦች ናቸው አይሮን ነው አቋምህን ሰምቼ ስለማላቅ ባነሳው ደስ ይለኛል ከዚህ ከአንድ በላይ ጋብቻን በሚመለከት
እዛ አካባቢ የምትነግረን ነገር አለ ያንተን መጀመሪያ ከዛ በኋላ ደግሞ የሰማኸውንም መታያ ያንተ ማለት ምን ማለት ነው የሰማው ነገር አለ የምሰማው ነገር ካለ የሰማሁት ነገር የለም እንደ ሐሳብ ከአንድ በላይ ጋብቻን የምትሞክር ሰው ነህ በራስህ ስታየው ሁኔታህን ሐልህን ስታዳምጠው والله እንግዲህ ሁለተኛ ትዳርን በተመለከተ በግሌ ያው ሁሉም የራስ ያሳስ እኔ ያገባው ወንድሜ ካለ ከሴቷ በላይ ወንዱ ነው የሚያሳዝነኝ ምን ማለት ነው እውነት ባህል የሚሆን ከሆነ ይሄ ልጅ ጎበዝ ልጅ ነው ሁለት እህቶቼን ሰትሬ የእውነት ባልሆኜ አስተዳድራለሁ ካለ በጣም ይበልጠኛል የወንድሜ ምንም የሰራው ነገር የለም በርታ ጠንከር አላህ በርታ ብዬ ነግረዋለሁ ይሄን ወንድሜ ባገኘው ዝም ብለም ትገባበት አይደል የሆነ ቁጥሩ 2 3 4 ያው ወንዶች ብዙን ጊዜ ያፈዙት አያሜ ነው ይባላል አይደል መስናው ሱላሳ ወሩባ እቺን አያ ነው የሚወዷት ይባላልና ሴቶቹም ይዘሉታል የምትሉት ሴቶቹ ደግሞ ላቱ ሽርክ ቢላ ሳይሆን የሚሉ ላቱ ሽርክ ቢ ነው የሚሉ በእኔ እንዳታጋራ ነው እንጂ በአላህ እንዳታጋራ ብሎ አይመክሩምና ኦኬ ይሄን ነገር ግን በተመለከተ በጣም ትልልቅ ምንማማራቸው ነገሮች ያሉ ይመስለኛል መጀመሪያ እዚህ ውስጥ የሚገባ ወንድሜ ከወንድሜ በፊት እሺ ስለራስ አደገር አይ እሱ ይጠቅማል ብዬ ነው እሺ እገባለሁ ወደ ራሴ እገባለሁ አብሽር አገባለሁ እሺ እዚህ ውስጥ የሚገባ ማንኛውም ሰው ያ ከመልሱ በፊት እኔ አንደኛ ገና ሳያገባ ሚስቱ ጋር በሆነች ጊዜ ሲጣላ እንደው ማገባለሁ ይላል ድንገት የሚያገባው የዛሬ 20 አመት ይሆናል ኦኬ ማለት ማናረጋቸው ነገሮች ባናነሳቸው ጥቅም ስለሌለው ምክንያቱም በንግግር አለም እስላም የመጣው መሬት ላይ የሚወርዱ ነገሮች አሉና አገባለሁ ካለ 13 አመት ነው እንግዲህ 13 አመት አገባለሁ ብላ ይዛበታለች እሷ ኦኬ ዜብራ ላይ ቆመዋል ቀይ መብራት ላይ ቆመዋል እንግዲህ ድንገት ጮ በዛ ብሎ መናገር አይችልም ብዙ የቆሰለችው ነገር አለ በሷ ኢማን የማናደርጋቸው ነገሮች ቃላቶቹን ባይገቡ ብዬ መክራለሁ ኦኬ መጀመሪያ ዝም ብሎ ተግባር ላይ ማውል ከሆነ ለምን ይነሳል ቤት ውስጥ ኦኬ በቃ ያንዳንዱ ሸሪዓ በአንድ ቀን አታነሳቸው በህይወት ሂደት ላይ የምታገኛቸው ናቸው ብዬ አስባለሁ እኔም በተመለከተ ልጠጣ አብሽር በዚህ ልክ የሚያስጨንቅህ አልመሰለኝም ነበር ውሃ ተጨምራላችሁ አስፈጻሚዎች አብሽር ከይሄ አራውን ዘቡሽ መሆኑ የሚነግረኝ ነገር አለ ጀስት ከዚህ ቀደም ኡስታዝ አቡበከር ጋር ቆይታ ነበር ልክ ነው እንደምታውቀው ኡስታዝ አቡበከር ደግሞ በደንብ የደረጀ ልምድ ያለው ወንድም ነው በዚህ ጉዳይ ላይ በደንብ ህይወቱን ማኔጅ ያደረገ የኖረ ነውና ሲያወራን ነበር እሱ የነገረን እንዴት እንደሚኖር ነው አንተ ደግሞ እንድትነግረን የፈለኩት ጀስት ሐሳብ አለ ወይ የሚለው እስካሁን እንግዲህ ይሄንን ጉዳይ በመለከት ሐሳብ የለኝ ያው የዚያን ነገር ስታስብ የእውነት ጊዜ ሊኖር ይገባል ኦኬ ጊዜ በጣም በቂ ጊዜ ምክንያቱም ከአንድ ወደ ሁለት ነው ያው እናቴ የምትለው አባባል አለ ሁለት እንዳታገባ ያንተ ሚስቶች አቅፋቸው ማተኛው ሺዎች ናቸው ትላለች የቢሮዬን ስራ ስለምታውቀው እነሱ እንዳታቋርጥባችን ቃላት እናቴ ብዙውን ጊዜ ትናገራለች አቅፈም ማተኛቸው እኮ ብዙ ሚስቶች አሉ አንተ ትለኛለች አንዳንዴ ለ1000 እናቶች አለበሰን ስንላቸው ሚስቶች 1000 ደረሱ አይደል ትለኛለች እና ትንሽ ከስራ አንፃር ወደ አንዱ ባላንስ እንዳያደርግና ድንገት ያው መሰጋቸው ነገሮች አሉ ይሄን ስታስብ ብዙ ፕላስ ማይነስ መታደርጋቸው ነገሮች አሉ ስራ የሚያስተካክሉ ነገሮች ይገጥሙሃል ጠልታ አይደለም ወይም ደግሞ ስራው እንዲቆም ፈልገህ አይደለም አንዳንዴ ሳታስባቸው የሚመጡ አሉ ግን ብዙን ጊዜ ይሄን ለማሰብ ካለ የሥራው ውጥረት አንፃር ብዙን ጊዜ ለማሰብ እስካሁን እድሉም የለኝም እስካሁን ኦኬ ተማም እንኳንም ጠጣ ሶሻል ሚዲያ ተሳትፎን እናወራና እንግዲህ እንቋጫለን አይ ቲንክ ሰዓቱም እየሄደብን ነው ሶሻል ሚዲያ ላይ ፕላትፎርሙን እንዴት አይተኸው ነው የምትጠቀመው በጣም አጥፊ እንደሆነ ጎጂ እንደሆነ ሲነገር ነው መሰማው አንተ ግን እዛ ቦታ ላይ ኦልሞስት እንደውም ወደ 1 ሚሊዮን እየተጠጋህ ነው ሲባልም ሰምቻለሁ ከተከታይ ምናምን አንፃር ምን አለ እዛ አካባቢ ያው ይሄ ሚዲያ ጉዳይ ያው ሙሳን በዘመኑ ኢሳን በዘመኑ አይደል እኛም ደግሞ መዘመን አለብን በመጣው ሂደት እኔ ብዙን ጊዜ መቃወመው ቲክቶክ መጥፎ ነው ምናምን የሚል ሰው አለ ተሳስተዋል
ቲክቶክ እኮ 5300 ሰዎችን በአንድ ግለሰብ እኮ ሻሃዳ ያስያዘበት ነው በቲክቶክ ኦንላይን እየገባ ለተጠቀሙ ተጠቅሞበታል ለበድበትም ያለ ያብድበታል መንገዶች አሉ እኮ ዋህደይናው ነጂደይና አለ ሁለት መንገድ እኮ አለ ምን ጊዜ የጥሩ አለ የመጥፎ አለ እንጂ መስጊድም ገብቶ እኮ አዛን ሲል አብሮ ገብቶ ጫማ ሰርቆ የሚወጣል ለይቶ በቃ ኢንሻአላህ ነው ወይቱ ጫማ መስረቅ ብሎ መጥቶም ጫማ ሰርቆ የሚወጣ ሰው አለ ምንም ሁሉ መንገድ አለ ስለዚህ እኛ እያንዳንዱ ሰው ተጠንቅቆ ከአላህ ጋር በማያስቆጣው መልኩ ተጠንቅቆ በደንብ አድርጎ መበርታት አለባቸው እዚህ ወንድሞች አሉት ይሄ ትርኪ ምርኪ ነገሮችን ተተን ኦቨር የሚያስቁ ምንም የማይጠቅሙ ማንነታችን የማይለውጡ ነገሮችን ተተን ከሄድን ብዙ ማህበረሰብ እናድናለን በያስባለሁ ለምን ዛም ስቴድ እዚህም ስቴድ ባንተ የተነሳ ነው ጫት ያቆምኩት የሚሉኛው ብዙ አሉ መጣውን ቢሮ አቁመናል በቃ ካሁን በኋላ አቁሙ አንዴ በሚመለከት ብዙ ተሰራለህ ነው ጫት በደንብ ነገር ያለው በደንብ በተለያየ መልኩ እንደም ወደ 18 ወይም 19 ሚሊዮን ሰው አዳምጦታል ጫትን በሚመለከት በደንብ አርጌና ነገርኩት ለምን ብዙ ትዳር ደግሞ ተስተካክሎልናል በዛ ላይ ደግሞ ቢሮ መጣው በቃ የጫቱን ብር ለኔ ሰጡኝ አንዴ ቲም ላሳደግበት ብዬ ተናግሬ ነበርና እዛው መጣው ምለው የቲም መጣውን ያሳደጉበት አሁንም የኔም ፕሮግራም ይከታተሉ ወንድሞች የጫቱን ብር ለየቲም ስጡ እኔ አንድ ልጅ ልስጣችሁ መታሳድጉት ሐጃ ሲኖር እናትየውን ዱዓ አርግልኝ የምትሉት ሰው ማይገባም ቦታ እኮ ዱዓ አድርጉልኝ ይላል እና ከነዚህ የበለጠ ደግሞ ዱዓቸው ሙስተጃብ የሆኑ ቤተሰቦች የሉም ብዬ ነውና የማስበው በዚህ በሚዲያ ጉዳይ ላይ